ተማ ይሁት እንዴት እንደሚያምር እንዴት ቀላል እንደሆነ የሆቴል ቤትን ሳንዱሽ የሚያስልቅ እንደዚህ አይነት ሳንዱሽ አሰራር መስራት ትፈልጋላችሁ? ሰላም ውዶች እንዴት ናችሁልኝ? ምሳ አብረን እንሰራለን። ዛሬ የምንሰራው ቺክን ሻወርማ ነው። በጣም ትወዱታላችሁ። በጣም ቀላል ነው። በዚህ መልኩ ከሆነ ማትሰሩት እንደዚህ ስሩና ሞክሩት። እሺ ወደ ስራው። መጀመሪያ ቺክናችንን ማሪኔትድ እናደርጋለን ጥሩ ጣዕም እንዲሰጠን። እኔ የሚጠቀመው ቅመም ዛሬ ይሄንን ቅመም ስላገኘው የራሱን የቻለ ቺክን ሻወርማ ስፓይሲስ የሚል እንደምታዩት የትኛውም ሱፐርማርኬት ሄዳችሁ የሻወርማ የስጋ አለ የቺክን አለ። ይሄንን ማታገኙ ከሆነ ደግሞ እኔ ከዚህ በፊት ቪዲዮ ራሴ ቀመምኩት አይነት ቅመሞችን እዛ ላይ ሄዳችሁ አይታችሁ መጠቀም ትችላላችሁ። ብዙ ጊዜ ቅመሙን አሳይኝ ምናምን ስለምትሉኝ ነው። አንድ ማንኪያ እንደዚህ ተጠቀማለሁ እና ትንሽ ሌላው አንድ 3 ማንኪያ የሚሆን እርጎ አለኝ። እርጎ ጨምራለሁ። ነጭ ሽንኩርት በደንብ አድርጎ የተቀጠቀጠ እንደዚሁም አንድ ማንኪያ ሳልሳ እኔ የማማን የምጠቀመው እንደዚሁም አንድ ማንኪያ ተጠቀማለሁ። ኦሊቭ ኦይል እናንተ ኖርማልን መጠቀም ትችላላችሁ ከፈለጋችሁ። አንድ 3 ማንኪያ የሚሆን ጨው ራሳችሁ ናችሁ የምትመጥኑት ምን ያህል እንደሆነ። ሌላው በጣም ኢምፖርታንት የሆነ ብርቱካን እንጨምቅበታለን። ከዛ ለጫጩንም እዚሁ እንተዋለን። እንደዚሁም ደግሞ ሎሚ ግማሽ እንደዚህ ጨምቀን እንደዚሁ እንተዋለን። ከል ቀዩም ካላችሁ ወይ ይሄንን ትንሽ ወይ ቪኒገር ከዛ ይሄንን በደንብ አድርገን እናቀላቅለዋለን። አሁንዶች እንደዚህ ይሄ ደርሶልኛል። ማረግና ምን አረጋለሁ ዶሮ እዚህ ጋር በደንብ አድርጌ አጥቤ እንደዚህ አድርቄዋለሁ። ይሄ ስድርጅጅ የሚባለውን እኔ 3 ይሄን አምጥቻለሁ። ይሄን አልቆራረጠውም፣ መሀሉን ብቻ ለሁለት ከፍለዋለሁ። ትንሽ ሳሳ እንዲልልኝ አያችሁት? እንደዚሁ እንዳለ ነው የምተወው። ሁሉንም በዚህ መልኩ ቆራርጠዋለሁ። ዶሮአችንን እንደዚህ አዘጋጅተናል። አሁን የቀድሞ ያዘጋጀነው ቅመም ውስጥ እንጨምረውና ይሄ በደንብ አቀላቅለን እናደርጋለን። ብንችል 24 ሰዓት ብናስቀምጠው ካልሆነ ግን ለ2 እና ለ3 ሰዓት ከሌለን ማስቀመጥ እንችላለን። እጃችን ውስጥ እናስቀምጥና አሁን ደግሞ ሳንዱች ስለምንሰራ ለሳንዱች መጠቅለያ የሚሆን ማባያ እናዘጋጃለን። ሶሳችንን እናዘጋጃለን። ማይነስ ቢያንስ 3 ማንኪያ 4 ማንኪያ እኔ ሳንዱች ብዙ ስለሆነ እናንተ የምትፈልጉትን ያህል ከቻፕ አንድ 3 ማንኪያ የሚሆን ትንሽ ብላክ ፔፐር እንዲሁም ደግሞ ትንሽዬ ነጭ ሽንኩርት በጣም የደቀቀ ትንሽዬ ካል ወይ ቪኒገር ትንሽዬ ኦርጋኖ እንደዚህ ከሌላችሁ ሁሉም ይሄ ያላችሁ መጠቀም ትችላላችሁ። ይሄንን በደንብ አድርገን እናቀላቅለዋለን። የረሳነው ነገር ትንሽ ሳልሳም እንደዚሁ በትንሿ ማንኪያ አንድ እንጨምራለን። እና የሚያቃጥል ነገር ከፈለጋችሁ እናንተ በርበሬ ይሄ ድልሁ ምናምን መጨመር ትችላላችሁ። ከዛ ይሄንን በደንብ እናቀላቅለዋለን። አያችሁ ከለሩ በጣም ነው የሚያምረው። አሁን ውዶቼ ዶሮአችንን የምንጠብስበት ሰዓት ደርሰናል። እኔ ለ2 ሰዓት ያህል ያስቀመጥኩት ታይም ስለሌለኝ አሁን ወደ አጣራችን እንደዚህ ጥደን ትንሽ ኦሊቭ ኦይል ከፈለጋችሁ ኖርማል ዘይትን መጨመር ትችላላችሁ። ማሪኔትድ ያደረግነው ዶሮአችንን
እናደርጋለን። ሁሉንም እንደዚህ ካረግን በኋላ መጀመሪያ ላይ ጋዙን እንጨምርበታለን። ከዛ ግን ተረጋግቶ እንዲበስልልን ከመገልበጣችን በፊት ጋዙን ቀንሰን እንጠብቃለን። አሁን ወዶች ይኸውላችሁ አያችሁት ከረሜል ነገር እየሆነ ነው። አሁን እንገለብጠውና ጋዙን ቀንሰን በደንብ እንዲበስል እንተዋለን። ቶሎ ነው የሚበስለው ማርኔትድ ስላደረግነው። አሁን ዶሯችን ደርሶልናል። አያችሁት ጁሲ ነው፣ በደንብ በስሏል። ሁሉንም በዚህ መልኩ እንጠብሳለን ማለት ነው። እኔና አውጥተን ሳንዱቻችንን እንሰራለን። አሁን ሳንዱቻችንን ወደ ማዘጋጀት እንሄዳለን። እዚህ ጋር የጠበስነው ዶሯችንን ነው እናደርገዋለን፣ እንከታተፈዋለን። እንደዚህ ኮብዝ አረብ እናመጣለን። ከፈለጋችሁ በዛኛው በአልፎር ይቻላል፣ ግን ይሄ በጣም ነው አሪፍ ነው። ኦፕስ እኔ ይሄንን ነው የምፈልገው። ተቆረጠብኝ ችግር የለውም። ኮብዛችን ላይ እዚህ ጋር እኔ ነጭ ሽንኩርት እንደዚህ አምጥቻለሁ፣ የተሰራ ማለት ነው። ወይቱ ጋርሊክ እንደዚህ ቀባዋለሁ። ከዛ ቅድም ያዘጋጀውን ሳልሳችንን እንጨምራለን። እዚህ ጋር ድንች አለኝ። ድንቹን ከዶሮ በኋላ ማድረግ ትችላላችሁ እንደፈለጋችሁ። ዶሮአችንን ከጨመርን በኋላ መዕታ እንጨምርበታለን። ምንድነው የሚባለው በአማርኛ አይደለም፣ የኪያር ምናምን ነገር ወንድ ነጭ ሽንኩርት ምናምን ካልፈለጋችሁ እናንተ አለመጨመር ትችላላችሁ። ከዛ ይሄንን እንጠቀልለዋለን። ሳንዱች ጠቅልያለሁ ጋይስ። በነገራችሁ ላይ ዶሮውን ትቼው ነው በጣም ስለበዛብኛ ሌላ ምግብ ስለነበረ ቤት። አሁን ይሄን መሀል ላይ ከፍለውና ቅድም ዶሮ የጠበስኩት መጥበሻ ላይ ሞቅ ሞቅ አድርገዋለሁ። ይኸውላችሁ ሞቅ አድርጌው መጣው። ስሙት ድምፁ። አሁን ይሄንን በትናንሹ እንቆራርጠዋለን። እንዲህ ከተፌ ጨርሻለሁ ጋይስ። ይሁንማ ወይኔ እንዴት እንደሚጣፍጥ እና እዚህ ጋር እንደዚህ አዘጋጅቻለሁ። እኔ ቀድም ያዘጋጀነው ቱና ድንች ቺፕስ እንዲሁም ማታ አሁን በዚህ በሳሉ ላይ አደርጋለሁ። ዋው ጋይስ ይሁንማ እንዴት እንደሚያምር ይሁት። ጣዕሙ እንቀምሳለን። እዚህ ጋር ቱና ተከተልን። የዛሬው ምሳ እንዴት አያችሁ? መቼም ያበደ ነው። የምሬን ነው ብላችሁ በጣም ነው የሚጣፍጡት። ሞክሩትና ከወደዳችሁት ኮሜንት ላይ ጻፉልኝ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ባይ ባይ።